ብዙ ሰው አርቲፊሻል ጥርስ የሚተከልበት ዴንታል ኢምፕላንት አጥንት ውስጥ የሚቀበር ብረት ብቻ ነው የሚመስለው። ይሄ በጣም ስህተት ነው። ብዙዎቻችሁ የማታውቁት እውነት አለ። ዴንታል ኢምፕላንት አሰርታችሁ አርቲፊሻል ጥርሱ 20 ዓመት 30 ዓመት እንደዚሁም ደግሞ እድሜ ልክ እንዲያገለግላችሁ የሚያደርገው ኢምፕላንቱን አጥንት ውስጥ የምናስገባበት ሰርጂካል ስቴፕ አይደለም፣ ወይንም ደግሞ የምንጠቀመው የኢምፕላንት አይነት ብራንዱ በፍጹም እሱም አይደለም። እኔ ዶክተር ሳሙኤል ነኝ። ማክሲሎፋሻል ሰርጅን እንደመሆኔ እያንዳንዱን ኢምፕላንት ከማስቀመጤ በፊት ሲቲ ስካን በማንሳት የአጥንታችሁን ውፍረት ኳሊቲውን ከነርቭ እንደዚሁም ደግሞ አጠገቡ ካሉ ጥርሶች እንደዚሁም ከሳይነስ ምን ያክል መራቅ እንዳለበት ፕላን አድርጌ ነው ኢምፕላንቱን የማስቀምጠው። ስለዚህ የአንድ ኢምፕላንት ስኬት የሚታወቀው ገና ምላጩን አንስተን ሰርጀሪ ከመስራታችን በፊት ባለው ጊዜ ነው። በሚሊሜትሮች ርቀት እያንዳንዱ ኢምፕላንት የቱ ጋር እንደሚቀመጥ ፕላን ስናደርግ የዛኔ ስራው ተሰርቷል ማለት ይቻላል። ዴንታል ኢምፕላንት ለአርቲፊሻል ጥርስ ማሰራት የምትፈልጉ ሰዎች ኤክስሬይ ካላችሁ፣ ማንኛውም ጥያቄ ካላችሁ ኢንቦክስ ልትልኩልኝ ትችላላችሁ። ማማከር የምትፈልጉ እዚሁ ኮሜንት ሴክሽን ላይ ጥያቄያችሁን ማስቀመጥ ትችላላችሁ። አመሰግናለሁ።